ሰላም ጤና ይስጥልኝ። እንዴት ናችሁ? በተቀጠራችሁበት መስሪያ ቤት ለአመታት ደክማችሁበታል፣ ሌሊትና ቀን ሰርታችኋል። ነገር ግን በአንድ ሰኞ ጠዋት ወደ ቢሮ ስትገቡ አሰሪያችሁ ጠርቷችሁ ከዛሬ ጀምሮ ድርጅታችን የእርሶን አገልግሎት አይፈልግም፣ እቃዎትን ሰብስበው መውጣት ይችላሉ ቢላችሁ ምን ታደርጋላችሁ? ደንግጣችሁ እቃውን ይዛችሁ ትወጣላችሁ ወይስ ደግሞ መብታችሁን ትጠይቃላችሁ? አብዛኛው ሰራተኛ ምን አማራጭ አለኝ ብሎ በሐዘን ወደ ቤቱ ይገባል። ነገር ግን ህጉ ከጎናችሁ መቆሙንና ድርጅቱ በሚሊዮኖች የሚቆጠር ብር ሊከፍላችሁ እንደሚችል አታውቁም። ዛሬ ያለ አግባብ ከስራ ስትሰናበቱ ልታገኟቸው የሚገቡ 4 ወሳኝ የሆኑ መብቶቻችሁንና እንዲሁም መቼም ቢሆን መስራት የሌለባችሁን አንድ ትልቅ ስህተት እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እንግዲህ ውድ ቻናል ቤተሰቦች በመጀመሪያ ያለ አግባብ ስንብት የምንለው መቼ ነው የሚለውን ማየት ተገቢ ነው። ለምሳሌ አቶ በለጠ የተባሉ ሰራተኛን ብንወስድ አቶ በለጠ በስራቸው እጅግ ጎበዝና ታታሪ ናቸው። ነገር ግን ከስራ መሪያቸው ወይም ደግሞ ከስራ አስኪያጃቸው ጋር በሐሳብ ባለመስማማታቸው ብቻ ድንገት ከስራ ተባረሩ። በኢትዮጵያ የአሰሪና ሰራተኛ ህግ መሰረት አንድን ሰራተኛ ለማሰናበት በቂና ህጋዊ ምክንያት ሊኖር ይገባል። ለምሳሌ ተደጋጋሚ ጥፋት አጥፍቶ ማስጠንቀቂያ ተሰጥቶት ካልተስተካከለ፣ ድርጅቱ ከኪሳራ የተነሳ የሰራተኛ ቅነሳ ካደረገ፣ ወይም ደግሞ ሰራተኛው የመስራት ችሎታው መውረዱ ከተረጋገጠ፣ ወይም ደግሞ በበሽታም ሊሆን ይችላል በአካል ጉዳት አለመስራቱ ከተረጋገጠ፣ እነዚህ ምክንያቶች ሳይኖሩ በስራ መሪ ወይም ደግሞ በስራ አስኪያጅ የግል ጥላቻ ወይም ደግሞ ያለ በቂ ማስረጃ ማባረር ያለ አግባብ ስንብት ይባላል። እንግዲህ ውድ የቻናል ቤተሰቦች በአጭሩ ያለ አግባብ ስንብት የምንለው ይሄ ነው። አሁን ደግሞ ያለ አግባብ ስትሰናበቱ ህጉ የሚሰጣችሁን 4 ህጋዊ መብቶች እነግራችኋለሁ። እንግዲህ አሁን ድርጅቱ በደል አድርሶብኛል፣ ከህግ ውጪ በህገ ወጥ መንገድ አሰናብቶኛል ካላችሁ ህጉ የሚሰጣችሁ 4 ትላልቅ መብቶች በዋናነት አሉ። የመጀመሪያውና ትልቁ መብት ወደ ስራ የመመለስ መብት ነው። እንግዲህ ፍርድ ቤት ሄዳችሁ የስንብቱ ሂደት ስህተት መሆኑን ካስረዳችሁ፣ ስንብቱ ወይም ደግሞ የተባረራችሁበት መንገድ ከህግ ውጪ መሆኑን በህገወጥ መንገድ የተባረራችሁ መሆኑን ካስረዳችሁ ህጉ ወደ ቀድሞ የሥራ መደባችሁ በክብር እንድትመለሱና እንዲሁም ከተባረራችሁበት ቀን ጀምሮ ያልተከፈላችሁን ደሞዝ ድርጅቱ ሙሉ በሙሉ እንዲከፍላችሁ ያዛል። ውድ የቻናል ቤተሰቦች ይሄ የመጀመሪያው የማይጣስ የማይገለሰስ መብታችሁ ነው። ነገር ግን እዚህ ጋር ግንዛቤ ሊወሰድበት የሚገባው ነጥብ ስንብቱ ወይም ደግሞ የተባረራችሁት ህገወጥ ስንብት ሊሆን ይገባል፣ ከህግ ውጪ ሊሆን ይገባል። ስለዚህ ህጉ የሚሰጣችሁ የመጀመሪያው መብት ወደ ስራ የመመለስ መብት ነው። በሁለተኛ ደረጃ ህጉ የሚሰጣችሁ አንድ ትልቅና ህጋዊ መብት የስራ ስንብት ክፍያ ወይም ደግሞ በእንግሊዘኛው ሴቨራንስ ፔመንት የማግኘት መብት ነው። ወደ ስራ መመለስ ካልፈለጋችሁ ወይም ደግሞ ከድርጅቱ ጋር መስራት የማይቻል ከሆነ በአንዳንድ በተለያዩ ምክንያቶች ህጉ የስራ ስንብት ክፍያ እንዲሰጣችሁ ያደርጋል። ይህ ክፍያ እንደ አገልግሎት ዘመናችሁ የሚሰላ ይሆናል። ለአገልግሎታችሁ የሚሰጥ ትልቅ ካሳ ነው። ውድ የቻናል ቤተሰቦች ይህ የስራ ስንብት ክፍያ ስለዚህ እንደ አገልግሎታችሁ ይለያያል። 1 አመት፣ 2 አመት፣ 10 አመት፣ 20 አመት የሰራ ሰራተኛ እኩል አይከፈለውም፣ እንደየአገልግሎታችሁ ይለያያል። እናንተ አሁን በተቀጠራችሁበት መስሪያ ቤት ለስንት አመታት ሰርታችኋል? በኮሜንት ቦክስ ላይ አስቀምጡልኝ። እንዲሁም ደግሞ የቀመር የቁጥር ስሌቱን እንድሰራላችሁ ከፈለጋችሁ ኮሜንት ቦክስ ላይ አስቀምጡልኝ። በቀጣይ ቪዲዮ እምሰራላችሁ ይሆናል። ስለዚህ በሁለተኛ ደረጃ ህጉ የሚሰጣችሁ ትልቅ መፍትሄና ትልቅ ህጋዊ መብት የስራ ስንብት ክፍያ የማግኘት መብት ነው። በሶስተኛ ደረጃ ካሳ የማግኘት መብት አላችሁ ወይም ደግሞ በእንግሊዘኛው ኮምፐንሴሽን ይባላል። የእርማት እርምጃ ካሳ የማግኘት መብት አላችሁ። አሰሪው ህግ ጥሶ ስላባረራችሁ ብቻ ፍርድ ቤት ለደረሰባችሁ መጉላላት ተጨማሪ የካሳ ክፍያ እንዲሰጣችሁ ይወስናል። እንግዲህ ወደ ቻናል ቤተሰቦች ይህ ካሳ አሰሪያችሁ ህግን ጥሶ በህገወጥ መንገድ ህጋዊ ባልሆነ መንገድ ከህግ ውጪ በሆነ መንገድ ስላባረራችሁ ብቻ ፍርድ ቤቱ ለደረሰባችሁ መጉላላት የሚያስብላችሁ የሚያስከፍላችሁ ተጨማሪ ካሳ ነው። ስለዚህ በሶስተኛ ደረጃ የእርማት እርምጃ ካሳ የማግኘት መብት
አላችሁ። በአራተኛና በመጨረሻ ደረጃ የዓመታዊ ፈቃድና ሌሎች ጥቅማ ጥቅሞች ካሉ ይሄን የመጠየቅና የማግኘት መብት ይኖራችኋል። ይሄን አራተኛውን ህጋዊ መብት ህጉ ሰጥቷችኋል ማለት ነው። የዓመታዊ ፈቃድ ሊኖር ይችላል ያልተጠቀማችሁበት፣ እስከ ተባረራችሁበት ቀን ድረስ ተጠቅማችሁበት የማታውቁት ዓመታዊ ፈቃድ ካለና ይህን ካልወሰዳችሁ ወደ ገንዘብ ተቀይሮ ሊከፈላችሁ ይገባል። ስለዚህ የተለያዩ ጥቅማ ጥቅሞች ካሉ፣ ያልተከፈላችሁ ደሞዝ ካለ፣ ያልተጠቀማችሁበት የዓመታዊ ፈቃድ ካለ ወደ ገንዘብ ተቀይሮ የሚከፈላችሁ ይሆናል ማለት ነው። ነገር ግን ውድ የቻናል ቤተሰቦች እዚሁ ጋር ማድረግ የሌለባችሁ አንድ ስህተት አለ። እነዚህ ሁሉ መብቶቻችሁ ከንቱ የሚሆኑበት አንድ ታላቅ ምስጢር አለ። እሱም እንግዲህ የይርጋ ጊዜ ነው። ብዙ ሰዎች ሲባረሩ ይከፋሉ፣ ቤት ይቀመጣሉ፣ ወይም ደግሞ በሽምግልና ለመጨረስ ወራትን ይፈጃሉ። ነገር ግን ህጉ ምን ይላል የሚለውን ማወቅ ተገቢ ነው። ያላግባብ ከተባረራችሁበት ቀን ጀምሮ በ3 ወር ጊዜ ውስጥ ክስ ካልመሰረታችሁ መጠየቅ የማትችሉ መሆኑን ማወቅ ያስፈልጋል ውድ የቻናል ቤተሰቦች። ስለዚህ አንድ በህገወጥ መንገድ ከስራ የተባረረ ሰው ከ3 ወር በኋላ ፍርድ ቤት ቢሄድ ጊዜው አልፏል፣ በይርጋ ታግዷል ተብሎ ይሸኛል። ስለዚህ መብታችሁ እንዳይጠፋ፣ መብታችሁ በይርጋ እንዳይታገድ ቀኑን በጥንቃቄ በመቁጠር ፍርድ ቤት ክስ መስርቶ እነዚህን ከላይ የጠቀስናቸውን መብቶች ሁሉ ህጉ የሚሰጣችሁን መብቶች ሁሉ መጠቀም ያስፈልጋል። እንግዲህ ወደ ቻናል ቤተሰቦች ህግን ማወቅ መብትን ያስጠብቃል። ነገር ግን ይህ ካልሆነ ተበድላችሁም ቢሆን ዝም ትላላችሁ። ይህ መረጃ ለሁሉም ሰው እንዲደርስ ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ አሁንም ኮሜንት ቦክስ ላይ አሳውቁኝ። ከዛም የምሰራላችሁ ይሆናል። ስላዳመጣችሁኝ አመሰግናለሁ። ለዚህ ወሳኝ የሆነ ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሰዎች ካላችሁ ሳብስክራይብ በማድረግ ተቀላቀሉ። የተለያዩ ጠቃሚ የሆኑ ቪዲዮዎችን ስሰራ ወደ እናንተ እንዲደርሳችሁ። ስላዳመጣችሁኝ አመሰግናለሁ። በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስክንመለስ ድረስ ቸር ሰንብቱ። ባባይ